የተከራየችውን መኪና ሐሰተኛ ሊብሬ በማዘጋጀት የሸጠች ተጠርጣሪና 3 ግብረ አበሮቿ በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። ዘገባው የዋና ሳጅን ደጀኔ ውልፋታ ነው። ረዳት ሳጅን አባይነህን የማየው ዝርዝሩን ያቀርበዋል። ተጠርጣሪዋ የእምነት ማጉደል ወንጀል የፈጸመችው በቦሌ ክፍለ ከተማ ወረዳ 1 ልዩ ቦታው መኪና ማደሪያ ተብሎ ከሚጠራው አካባቢ ነው። ተጠርጣሪዋ ኮድ 2 ኤ93380 አዲስ አበባ ቪትስ ተሽከርካሪ የዋጋ ግምቱ 1,700,000 ብር የሚያወጣውን ለአንድ ወር ካከራዩት በኋላ እንደተሰወረችባቸው የግል ተበዳይ አቶ ዘሚካኤል በርናባስ ገልጸዋል። የገንዘብ እጥረት ሲያጋጥመን ጊዜ ያን ለማካካስ ብለን ስለ አንድ ወር እንኳን ብናከራይት ብለን ለአንድ ወር ነው ያከራየናት። ግን መኪናዋ ሁለተኛው ወር ላይ መኪናችን አሳዩን፣ መኪና መልሱ ብንላቸው ወደ ባንክ አካውንት ታስገባና ትጠፋለች ልጅቷ። በስንት መከራ አንድ ጊዜ ደወለች። በቃ ጠብቁኝ ማክሰኞ እመጣለሁ በአይሮፕላን፣ በመኪና በጣም አስቸጋሪ ስለሆነ በአይሮፕላን እመጣለሁ አለች። መጣም ልታገኘን አልፈለገችም። ግን ተደብቀን ስለነበር ከልጁ ጋር ስትገናኝ አገኘናት። ካልመጣች ካልተገናኘን ነገሮች ችግር ይሆናል፣ ወደ ህግ ነው የምንመራው ስንላት በስንት መከራ ሰዓቷን አሳልፋ እዛ ቤተክርስቲያን መድኃኔዓለም ውስጥ ቁጭ ብለን ጠብቀን መጣች። ስትመጣ እኔ ተደብቄያለሁ፣ ብቻሽ ነኝ ነው የተባለችው። ባለቤቴ ብቻዋን እንድትመጣ ተባለች። ብቻቸው ተገናኙ። መኖሯን ካወቅ በኋላ ፌዴራል ፖሊስ ጠራው። በፌዴራል ፖሊስ አስይዘን እዚህ ይዘናት መጣን። የሀርቦ አካባቢ ፖሊስ ጣቢያ የወንጀል መርማሪ ረዳት ኢንስፔክተር ሚኪያስ አሸናፊ እንደገለጹት ተጠርጣሪዋ ተሽከርካሪውን ይዛ እንደተሰወረች የግል ተበዳይ በሰጡት መረጃ መሰረት ፖሊስ ባደረገው ክትትል ተጠርጣሪዋንና 3 የተለያዩ የወንጀል ተሳትፎ ያላቸውን ተጠርጣሪዎችን ከነ ኤግዚቢቱ መያዙን ተናግረዋል። ተጠርጣሪዋ ሆን ብላ ፕላን አድርጋ መኪናውን ተከራይታ ወስዳ ከዛ በኋላ መኪናውን ለግል ለመዋልና ለመሰወር በሚል ከወሰዱ በኋላ መኪናውን የተሰወረችበት ይዛው የጠፋችና የኪራዩንም ያቆመችበት አድራሻዋም የጠፋበት መሆኑን በመግለጽ አቤቱታውን መሰረት በማድረግ ምርመራ ተጀመረላቸው። ይህንን መኪና ልትሸጥበት በዋናነት የቻለችበት ምክንያት አንደኛ ሐሰተኛ ሰነድ አዘጋጅታለች። ሐሰተኛ ሰነድ ምንድነው ያዘጋጀችው? ሊብሬው በግል ተበዳይ ስም ሆኖ እያለ ነገር ግን በራሷ ስም አድርጋ ከአቃቂ ቃሊቲ ክፍለ ከተማ አሽከርካሪና ተሽከርካሪ ቁጥጥር ተሰጠ የሚል ሐሰተኛ የራሷ ፎቶ የተለጠፈበት የመኪናው ስሪት፣ የመኪናው አይነት፣ የሻንሲ ቁጥሩ ሙሉ ለሙሉ ቀይራ ወደ ስሟ ካደረገች በኋላ ይህንን መኪና በ1,100,000 ብር የሸጠችለት መሆኑንና ይህንን መኪና ስትሸጥም ሌሎች ተጠርጣሪዎች አባሪዎቿ ያሉት የነበሩ መሆኑን ይህንንም የገዛውን ሰው በአጭር ቀን ውስጥ ተከታትለን ከነ ተሽከርካሪው የገዛው ሰውዬን በቁጥጥር ስር አውለን ምርመራ እያጣራ መሆናችንን ይታወቃል ማለት ነው። የኮድ 2 ተሽከርካሪዎችን ማከራየት በሕግ የማይፈቀድ መሆኑን በማወቅና በሕግ እንዲከራዩ የሚፈቀድላቸው የተሽከርካሪ ባለንብረቶች ካከራዩ በኋላ በቂ ቁጥጥር ማድረግና የሚቀርቡ ሰነዶችን ትክክለኝነትን ማረጋገጥ እንዳለባቸው ረዳት ኢንስፔክተር ሚኪያስ አሸናፊ መልእክታቸውን አስተላልፈዋል።